ሴት ልጅ ሂጃብ መልበሷ ተኸሉፍ ነው፣ ካቅም በላይ የሆነ ነገር መጫን ነው። አንተ ነህ የምታዝንላት። ሴቶችን ከሂጃብ ነፃ አድርገን ነፃነታቸውን ልናውጅላቸው ይገባል ብለው የተነሱ ኃይሎች አሉ። የትኛው ነፃነት? የትኛውም ኃይል እንደ ግለሰብም ይሁን እንደ ቡድን የትኛውም ኃይል ከኢስላም ጋር ተጋፍቶ የኢስላምን ክብር ነክቶ የኢስላምን ማንነትና ሁሉና የሚጋፋ ነገር ተዳፍሮ የተሳካለት የለም። የሴኪዩሪቲ ስጋት ይሏል። ሂጃብ ስለለበሰች ምን ልትሆን ታፈነዳ? ሂጃብ ስለለበሰች ምን ሊሆን? አላህ አሁን ሂጃብ የለበሰች ሴት ፋጡማ ናት ኸዲጃ ናት ብሎ ለመለየት የኢትዮጵያ ሴኪዩሪቲ ቢሮ ያንን ማጣራት የሚችልበት አቅም የለውምና ፊቷን ገልጣ የመጣች እንደሆነ ነው ትምህርት ሚኒስቴር ፋጡማ ናት ብሎ የሚለያት። አዩሃ አልአሒባ የዛሬው ኹጥባዬ ይዘቱም ማንነቱም ለየት ይላል። አላሁ ረቡል ዒዘቲ ወልጀላል ስለ ሒጃብ ሲያዝ ያዘዘበት መንገድ ልክ በሰላት እንዳዘዘ ነው ያዘዘው። ፈርድ ነው ያደረገው። ሰላት በግድ እንደምንሰግደው ሒጃብን በግድ እንዲለብሱ ነው አላሁ ረቡል ዒዘቲ ወልጀላል ያዘዘው። ምርጫ አልሰጠም። እዚህ ቦታ እዚያ ቦታ አላለም። እንግዳውሳ ጥቅል የሆነ ትእዛዝ ነው ያዘዘው። ለምን በዚህ መልኩ አዘዘ? ከይ ተኩነ አልመርአቱ ዱረተን ጋሊያ ውድ የሆነች ሉዕሉዕ ሆና እንድትቆይ ወጀውሀረተን ዓሊያ መሱና የተከበረች የላቀች ክብሯ የተጠበቀ እንቁ ሆና እንድትዘወትርና እንድትቆይ አላሁ ረቡል ዒዘቲ ወልጀላል በሒጃብ አዘዘ። ከይ ላ ተዕበሰ ቢሃ የዱ ሳሪቂ ወላ ተኹነሃ ዐይኑ ልጋዲር የሌቦች እጅ እንዳይደርስባትና እንዳይጫወቱባት የከሃዲያኖችና የክፉዋኖች ሴራ እሷ ጋር እንዳይዘልቅና ክብሯ ተጠብቆ እንዲዘወትር አላሁ ረቡል ዒዘቲ ወልጀላል ሒጃብን አዘዘ። ከየትኛውም አጅነቢይ ከሆነ ወንድ ራስሽን አርቂ፣ ጠብቂ፣ በሒጃብሽ ተሰተሪ አለ። ሃዚህ የተመናሃ ኩሉ ተቅይ ሁሉም አላህን የሚፈራ ሰው እንዲህ አይነት ልጅ ብትኖረው እንደዚህ አይነት ሚስት ብትኖረው እህት እናቱ ሙተሐጅባ ዓፊፋ ነቅያ ጣሂራ ብትሆን ሁሉም ይመኛል። ወየኽሻሃ ኩሉ ተቅይ ኩሉ ሸቅይ የአላህ ጠላት የሆነ ሁላ ደግሞ ይፈራታል፣ ይሰጋታል። አዩሃ አልአሒባ